የተከበራችሁ የስፖርት ሪቪው ተከታታዮች እንደምን ቆያችሁ? ዕለት ሐሙስ 14/09/2017 ለዕለቱ ዜና ስፖርት ይዘን ቀርበናል። እንድትከታተሉ በአክብሮት ጋብዘናል። ቶተንሃም ሆትስፐርስ ከ17 ዓመታት በኋላ ዋንጫ ማሸነፍ ችሏል። ቶተንሃም በ2008 ነበር በወቅቱ ካርኒ ካፕ ተብሎ የሚጠራ ዋንጫ እንግሊዝ ማሸነፍ የቻለው። በአውሮፓ መድረክ የኢሮፓ ሊግ ዋንጫ ከአፍ ማንቸስተር ዩናይትድ መንጭኮ ወስደዋል። ማንቸስተር ዩናይትድ ቶተንሃም በእንግሊዝ ፕሪሚየር ሊግ ወደ ታችኛው መድረክ ተመላሽ ክለቦች ብቻ የቀደሙ ሲሆን ይህም ለሁለቱም ክለቦች በታሪካቸው ካሉ ውድቀቶች አንዱ ሆኖ ሊመዘገብ የሚችል ነው። ይህም ለማካካስ አትሌቲክ ቢልባኦ የተገናኙ ሁለቱም ክለቦች ምሽት 4 ሰዓት ተገናኝተዋል። ላለመሸነፍ በመጫወት ሳይሆን በፍርሃት ጨዋታውን መጫወት የጀመሩት ሁለቱም ክለቦች ቶተንሃም በራሱ ጥንካሬና የማንቸስተር ዩናይትድ ተጫዋቾች ስህተት ታክሎበት አንድ ጎል አስቆጥሮ ለእረፍት ወጡ። ከእረፍት መልስ ማንቸስተር ጎል የሚያስቆጥሩ አይመስሉም ነበር። በዚህም ገፉበት፣ ጊዜውም ጥሏቸው ነጎደ። በተወሰኑ ሙከራዎች የታጀበ የጨዋታ ማሻሻል ቢያሳዩም የቶተንሃም ትግሃት የታየበት ጥብቅ መከላከልና የአሰልጣኝ ማንቸስተር ዩናይትድ የጌም ማኔጅመንት ችግር እንዲሁም የዘገየ ቅያሪ ጋር ተዳምሮ የመሃል አልቢትር የጨመሩት 7 ደቂቃ ጭማሪ ማንቸስተሮች ሳይጠቀሙበት አባክነው አልቢትሩ ጨዋታውን መጠናቀቁ አበሰሩ። ቶተንሃም አቅላቸው እስከሚስቱ ድረስ ደስታቸውን ገለጹ። ቶተንሃሞች ቻምፒዮን ሆኑ። ወደ አውሮፓ ቻምፒየንስ ሊግ መግቢያ ትኬትም ቆረጡ። ማንቸስተር ዩናይትድ ወደ ማዕመቅ ገባ። የቶተንሃም አሰልጣኝ አንጌ ፖስተኮግሉ ከ2 ዓመት በኋላ ሁሉም አሸንፋለሁ በማለት የገባውን ቃሉን ጠበቀ። የተከበራችሁ የዕለቱ ስፖርት ዜና ተከታታዮች ስለተከታተላችሁን እናመሰግናለን።